ምንድነው በህግ አምላክ አንተ በነጻ ትንቀሳቀሳለህ እንዳትንቀሳቀስ ምንድነው ወነደቼ ወይስ ኑካታምዘና ካታኖ ናምሲን ከምዘና ደሪያ ጎደርሶ አይሰን ነው ያቂው ሳይከባይና አይጤን አሁን ያለው ቀደም ብያለሁ እንደሚደበደቡ ምግብ እንደማይሰጣቸው የተለያዩ ስራዎች እንደሚያሰራቸው እንደዚህ ቁራሊያ ሚዛን ነገሮች እንደዚህ ሸክም ስራዎች ምናምን እንደሚያሰራቸውና ሰርተው ደግሞ ያመጡትን ደግሞ ማታ ላይ እንደሚቀበላቸው ነው። ከክፍለ ሀገር ልጆች ስራ እናሰራችሁ እዛ ከተማ እንውሰዳችሁ ምናምን እየተባሉ እዚህ ከቤተሰቦቻቸው እየነጠሏቸው ይመጣሉ። እዚህ ከመጡ በኋላ ግን የሚያሰሯቸው ስራ ሌላ ነው። ከስርቆት ጀምሮ ልመና ሁሉ ይሰራሉ። ሚዛን ምናምን ይሰራሉ። ይሄ ሊስትሮዎች ይሰራሉ። ሸክም የተለያዩ ስራዎች የሚሰሩ አሉ። በ40/60 አከፋፈል በጉጉት ሲጠበቅ የነበረው የብዙዎቻችሁ ፍላጎት የሆነው አዲስ ሳይት በመገናኛ ጫካ ፕሮጀክት ላይ ይዘንሎት መጥተናል። ከ35% እውነተኛ ቅናሽ ጋር ከስቱዲዮ እስከ ባለ 3 መኝታ ድረስ የቤት አማራጮች አሉን። በአንዴ ለምትከፍሉ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በአንዴ መክፈል ለማትችሉ ምቹ የክፍያ አማራጮችም ይዘንሎት ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። በተጨማሪም የንግድ ሱቅ ቡልጋሪያና ሳር ቤት ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ውጭ ሀገር ለምትኖሩ ደንበኞቻችን ወኪል ሳያስፈልጎት ውሉን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ 0909818162 ይደውሉ። እኔ አሁን ያለሁበት ቤት ውስጥ ቢያንስ ከ50 በላይ አይሆኑም ብለን 50 ልጅ ኦሰ ከባ ኦቲዮ ባባንቶ ባየን ነው ሲሪቦኬስ ኦኔ ኦቲዮ ጋ ቁራሊያ መዛና ኦቲዮ ጋባው አይዞህ ይስተካከላል። ለማለት የፈለገው ነገር ቤተሰቦቹ እንደናፈቁት ወደ ቤተሰቦቹ መቀላቀል እንደሚፈልግ ከእናቱ ጋር እንትን ማለት እንደሚፈልግ እኛ በጀርባ በርን የመጣ ነው። ሌሎቹ ኃይሎች ደግሞ በፊት ለፊት በራሉ። ዛሬ ያመጣቸው ነገ የሉም፣ ነገ ያመጡና ይሄ ኩላሊት መሸጥ ምናምን የሚባል ነገር አለ አይደለ? ሰዎች ልጆቹን ሽጠው ያው ኩላሊታቸውን ያወጣሉ፣ እነሱም ተጠቃሚ ይሆናሉ። ይሄ በጣም ከህሊና በላይ ነው። በጣም በቃ ይሄ ሰው ለስጋ ሰው ሆነ ስጋ ለበሰ እንጂ ራሱ ዳቢሎስ ነው ብዬ ነው የምወስደው። በቃ እኔ ካሉት ልጆች ውስጥ ትንሽ ከፍ ያለው በቃ ትልቅ የሚባለው እሱ ነው እና መደራጀት ነው የሚሰሩት። ይህንን ነገር ግን ለነሱ የሚያሰራቸው ወይም ከነሱ ጋር የሚገናኘው ሰውዬ አንድ ሰው ነው። የመኪና ክራውድድ ሰዓት ላይ መተው የዳቦ እያሉ የሚጠይቁ ልጆች እነዚህን ገቢ ያሰባስበው እንግዲህ የነሱ የበላይ አካል አለ፣ ለሱ ነው የሚሰጡት። እንደዛ ቀን ሙሉ ፀሐይ ሲመታቸው እንደዛ ከፖሊስ ከሰው ጋር ተጣልቶ የሚያመጡትን ብር ሰብስበው ለሰውየው ነው የሚሰጡት። አዎ እንዳልኩ ሰውየው ሹፌር ነው። ያው ሌሊት ትራፊክም ስለሌለ ጥቅጥቅ አድርጓቸው ይወጣል። የሚፈልግበት ቦታ ላይ ጣል ያደርጋቸዋል። በሁለት ዙር ነው እንትን የሚላቸው። እነዚህ እንስቶቹን ሴቶቹን በጣም ነው የሚጨቁኗቸው። በጣም በቃ ይመታቸዋል። ቅድም እንዳልኩ ይሄ ጾታዊ ትንኮሳዎች እስከ መድፈር ድረስ ምናምን እንደሚያደርሳቸው በተደጋጋሚ እዛ ቤት ውስጥ እንቅልፍ ለወላ መተኛት የማልችልበት ጊዜዎች አሉ። በጣም ድምፅ ይረብሻል። የተለያዩ ድርጊቶች አሉ። ጫጫታ አለ፣ ጩኸት አለ፣ ለቅሶ አለ። በጣም ብዙ ነገር ልብ የሚነካ ነገር አለው። አባት ዳቦ ግዛልኝ የሚሉት አሉ አሁን ላይ ድፍት የሚሉት የሚያለቃቀሱት ምናምን እነሱ ናቸው። አሁን በጣም ህፃናት ናቸው። ከፍ የሚሉትም አሉ። ሰላም ውድ የስውር ሚዲያ ተከታታዮቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ እኔ ከእናንተ ጋር የምገኘው ናሁም ደረጀ ሲሆን ዛሬ ለየት ባለ ኬዝ መተናል። እሱን ከማንሳቴ በፊት እንግዲህ ቀደም ሲል ያዝነው ኬዝ ነበረ የአቶ አቤኔዘር እና የሚስቱ ጉዳይ። ሆኖም አቶ አቤኔዘርን ከዶክተሩ ጋር አገናኝተ ነው ያው መደረግ ያለበት ነገር እየተደረገለት ይገኛል። ግን ትንሽ ከሱ ጋር መግባባት አልቻልንም። ከዚህ በላይ ሚዲያ ላይ መውጣት አልፈልግም። የተለያዩ
ትችቶች እየደረሱበት ነው ሰፈር ላይ ምናምን። ያልሰማም ሰው ሰምቶ ትንሽ እንደማላገጥ ነበር እየውኑበት ስለሆነ ይህንን ጉዳይ ከጀርባ እየተከታተለ ለእናንተ የምናሳውቋቸውና እሱም አልፈለጉም ከዚህ በላይ ሚዲያ ላይ መቅረቡን። ሆኖም እንግዲህ እኛ የጠፋንበት ምክንያት ትንሽ ባላሰብነው መንገድ ሀዘን ገጥሞን ነበረ። ዛሬ ደግሞ በአንገብጋቢ ጉዳይ መተናል። እንግዲህ ይህንን ጉዳይ በየአካባቢያችን የምናውቀው ይሆናል። አሉ እንደዚህ ከክፍለ ሀገር ልጆችን እያመጡ የልጆችን ጉልበት የሚበዘብዙ ብዙ ሰዎች አሉ እና አንድም የኛ ተመልካች የኛ አድናቂ ይህንን ኬዝ ሰምቶ በጥቆማ እኛ ጋር መጥቷል። የእነሱን ታሪክና የእነሱን ሁኔታ ምን ላይ እንደሚገኙ እና የሚደርስባቸውን ስቃይ ሊያካፍለና መፍትሄ እንድንሰጣቸው መጥቷል። እስኪ ተከታተሉ። ልጁም ከኛ ጋር ነው። አንዳንድ የምጠየቁ ጥያቄ ይኖራል። እስከ መጨረሻው ተከታተሉ። እሺ እንግዲህ ተመልኮቻችን ወደኛ የኛ ሚዲያ ሲከታተል የነበረና እኛ ጋር በጥቆማ የመጣው ባለ ጉዳያችን አለ። እንግዲህ አብሮት እዚህ ኬዝ ላይ እዚህ ስራ ላይ ተሰማርቶ የሚሰራው ልጅም ይዞት መጥቷል። እስኪ እራሳቸውን ያስተዋውቁልን። ስም? እሺ አመሰግናለሁ። ስሜ ዳንኤል ይባላል። እሺ አው ይሄን ነገር ብዙ ጊዜ ሳየው ሳጤነው የነበረ ነገር ነውና አሁን መፍትሄ ላይ መድረስ አለብኝ ብዬ በጣም አስቤ ይዤ የመጣሁት ነገር ነው። እሺ ያው ጉዳዩን ግልጽ ለማድረግ እኔ እዛ ቤት ውስጥ ተከራይቼ የምኖር ሰው ነኝ። ጎረቤት ማለት ነው። ድርጊት የሚሰራበት ወንጀል የሚፈጸምበት ቤት ውስጥ ማለት ነው። አዎ። የት አካባቢ ነው ቤቱ? ወደ ጀሞ አካባቢ ነው። ጀሞ? አዎ እሺ ጀሞ አካባቢ ነው። እዛ ተከራይቼ ነው የምኖረው እና እሺ ራይድ ሰራተኛ ነኝ እኔ። እሺ ያው እዛ ቤት ውስጥ ምን አለ መሰለ፣ ያው ጉዳዩን ግልጽ ለማድረግ ያክል በተደጋጋሚ እኔ እዛ ቤት ውስጥ እንቅልፍ ለወላ መተኛት የማልችልበት ጊዜዎች አሉ። በጣም ድምፅ ይረብሻል፣ የተለያዩ ድርጊቶች አሉ፣ ጫጫታ አለ፣ ጩኸት አለ፣ ለቅሶ አለ፣ በጣም ብዙ ነገር ልብ የሚነካ ነገር አለው። የሚገርም ነገር እና ይህን ነገር እኔም ከዚህ በፊት ስኖርባቸው የነበሩ ነገሮች አሉና ለማጤን ስሞክር ከኋላ ሁኜ ያው አጠገብ ያለ ልጁ አግባብቼ፣ ያው ሰው መቅረብ ይፈራሉ ሰዎቹ እና እንደምንም ጠጋ ብዬ ለመጠየቅ ሞከርኩኝ። ያለውን ነገር ያው በግልጽ ሊነግረኝ አልፈለግም። ትንሽ ፍርሃት ነገር አለ፣ እንዳታወሩ ምናምን ስለሚባሉ ትንሽ ፍርሃት ነገር አለ። ግን እንደምንም ስጠይቀው እንደሚደበደቡ ስራ። እስኪ ወደኋላ መለስ ስላድርገና በመጀመሪያ እዛ ቤት ውስጥ ምንድን ነው የሚሰራው ስራ? ለተመልካች ግልጽ ለማድረግ ያክል በስትክክል ምንድን ነው እዛ ቤት ውስጥ የሚሰራው ስራ? እዛ ቤት ውስጥ የሚሰራው ስራ ምን መሰለ፣ ይሄ ከክፍለ ሀገር ልጆች ስራ እናሰራችሁ፣ እዛ ከተማ እንውሰዳችሁ ምናምን እየተባሉ እዚህ ከቤተሰቦቻቸው እየነጠሏቸው ይመጣሉ። እዚህ ከመጡ በኋላ ግን የሚያሰሯቸው ስራ ሌላ ነው። ማለትም ብራቸውን ይቀበሏቸዋል። በእነሱ ስም ንግድ ማለት ነው። በቃ አሁን የተሰራባቸው ያለው። ስለዚህ እነዚህ ልጆች ይወጣሉ። አንድ የሚያሰራቸው ሰውዬ አለ። ያ ሰውዬ አንድ ብቻ ነው ይህን ስራ የሚያሰራው? አይ በመደራጀት ነው የሚሰሩት ይህንን ነገር። ግን ለእነሱ የሚያሰራቸው ወይም ከእነሱ ጋር የሚገናኘው ሰውዬ አንድ ሰው ነው። እሺ በግምት ምን ያህል ልጆች አሉ እዛ ግቢ ውስጥ እንደዚህ የጉልበት ስራ የሚያሰሯቸው? እኔ አሁን ያለሁበት ቤት ውስጥ ቢያንስ ከ50 በላይ አይሆኑም ብለን ነው። 50 ልጅ? አዎ ከ50 በላይ ይሆናል። 50 ልጅ አንድ ቤት ውስጥ ነው የሚኖረው ወይስ ተከፋፍሉ? አዎ ይከፋፍላቸዋል። አሁን ያለሁበት ጋር ቢያንስ 50 ልጆች አሉ። ከነዚህ ልጆች ውስጥ መሀል አንዱ የዚህ ተጠቂ ነው ማለት ነው? አዎ ምግብ አይበሉም። ማታ ማታ ሁሌ ለቅሶ ነው። በጣም ድክም ብለው ነው የሚመጡት። ያለቅሳሉ። በጣም ብዙ ነገር ነው የሚሰራባቸው። እስኪ ከሚሰሩት መካከል ማለት አንተ ተከታትለ ከደረስክበት ነገር መሀል እነዚህ ልጆች ምን አይነት ስራ ነው የሚሰሩት? የማይሰሩት ስራ የለም። ምን ልበለህ፣ ለምሳሌ ከስርቆት ጀምሮ ልመና ሁሉ ይሰራሉ። ሚዛን ምናምን ይሰራሉ። ይሄ ሊስትሮዎች ይሰራሉ።
ሸክም፣ የተለያዩ ስራዎች የሚሰሩ አሉ እና ከነዛ ውስጥ ራሱ እነዚህን ነገሮች ከሚሰሩት ሰው ልጆች አንዱ እሱ ነው። እንደውም እሱ ትንሽ ካሉት ልጆች ውስጥ ትንሽ ከፍ ያለው በቃ ትልቅ የሚባለው እሱ ነው እና እስኪ ማውራት ከቻለ እንደወራ ጥበቡ ሀሲያ ተሱንታ ጥበቡ ገተቴስ nu otro abira kaikicho isha una dache voices nu kata mizena kata nu namsin kamizena deria goderso isen nu yakyo sai kabai netin hage nu bako kire banara kaisido isido mizes dache ka dache sena nu na hotes yadesho hage nu intene nu bako shishe kesi osa kaba otyo babanto bayan no siribo kes Oni ottiuga qoraalliya meezaana ottidoga bawo si daro naaduga bawo biraakkees yaatiruuna dachi dachi umarsan ወኬስ እስኪ ምንድን ያሉ አሁን ያለው ቀደም ብያለሁ እንደሚደበደቡ ምግብ እንደማይሰጣቸው የተለያዩ ስራዎች እንደሚያሰራቸው እነዚህ ቁራሊያ ሚዛን ነገሮች እንደዚህ ሸክም ስራዎች ምናምን እንደሚያሰራቸውና ሰርተው ደግሞ ያመጡትን ደግሞ ማታ ላይ እንደሚቀበላቸው ነው ነገረን። እሺ ጥበቡ ይሄ ነገር ይስተካከላል። እስኪ ትንሽ አማርኛ ይችላል ብለኛል አይደለ? ያው እንግዲህ ይሄ ነገር ይስተካከላል። እኛም እናንተን እንደዚህ የሚያደርጋችሁን ሰዎች የምታሳየን መመራን ይሆናል። ይሄ ነገር ይስተካከላል። አንተም በስትክክል ሰርተ ቤተሰብን መታገዝ ይሆናል። ከሀገር ቤት የመጣኸው ቤተሰብ እንደምትሰራ ስለሚያውቅ ነው አይደለ? ቤተሰብን ለማገዝ ነው። ስለዚህ ይሄ ነገር ይስተካከላል። እንደዚህ የሚያሰራህን ሰውዬ እሱ ጋር የምትወስደን ይሆናል። እኛ ቀስ በቀስ ተከታትለን እነሱን እንይዘዋለን። ከአንተ ጋር ያሉ ወንድሞችን አብረን የምናደናቸው ይሆናል። በዚህ ጉዳይ አትጨናነቅ። አዎ ቅድም ነገር ያሉ እነዚህ ነገሮች እና ትንሽ ለኔ ራሱ እንደዚህ አላወራኝም። የሚገርም ነገርና ትንሽ ካሜራ ላይ ሲሆን ትንሽ ፍርሃት ነገር አለና ብዙም ባታጨናንቁት ጥሩ ነው። ይፈራል ያው ትንሽ ገጠር የሆነ ሰው ነው ዲከን አይያው ወይስ ገጠር የተባለ መቃወ ዲከን ዳና ዘንዳይ ከደው ወይንንተ ይስተካከላል። አይተባነዲ ብዙም እንትና አታጨናንቁት። እሱን ብንሸኘው ጥሩ ነው። አይዞ ያው አይዞ ይስተካከላል። ለማለት የፈለገው ነገር ቤተሰቦቹ እንደናፈቁት ወደ ቤተሰቦቹ መቀላቀል እንደሚፈልግ ከእናቱ ጋር እንትን ማለት እንደሚፈልግ ነው እና ትንሽ አላ ብሶት ነገር ጥበቡ ተረጋጋ። እኛ አንተን ልናግዝን የመጣ ነው። ችግር የለም ይስተካከላል። እነዚህን ሰዎች እንይዛቸዋለን። እነሱንም ግን ይህን ነገር ተሳስተህ ለማንም ሰው እንዳትናገር እንዳያመልጥህ። ይህንን ነገር አንተም አስጠንቅቆሽ ከቻልክ ያው እነዚህን ሰዎች ተከታትለን መጀመሪያኛ መያዝ ስላለብን ተሳስቶ ነገር ከተፈጠረ እንደ የማምለጥ ነገርም ስለሚመጣ ይህን ነገር ጥበቡ ተረጋጋ። አንተ ሁሉም ነገር ይስተካከላል። እንዳልኩ ነውና ትንሽ ባታጨናንቁት ጥሩ ነው። አንዴ ካሜራውን አጥፋውና እንግዲህ እስኪ ከዚህ በኋላ ተመልካቾች ከሱ ጋር የምናደርገው ቆይታ እዚህ ጋር እንጨርሷለን። ከእሱ ጋር የምናደርገው ይሆናል። ትንሽ ስሜቴ የሆነ ነው እሱ። አንዴ ካሜራውን አጥፋውና እስኪ አይዞህ ጥበቡ አይዞህ። ተመልካቾቻችን እንደምታዩት ነው። ትንሽ ስሜቱ ይሆናል። ያው ቤተሰቡን እንደናፈቀ ነው እየነገረን ያለው። እንግዲህ በቅጡ ምግብ አያገኝም ይሄ ልጅ። ያው ያለበት ሁኔታ ፊቱ ራሱ ተበላልዞ ምናምን በጣም የሚያሳዝን ሁኔታ ላይ ነው ያለው። ግን ያው አልፎ ተርፎ ልጆች ላይ እንደዚህ ኢሰብአዊ ድርጊት፣ ጉልበት ብዝበዛ ማለት ያልታየ ነገር ነው። በእርግጥ ሁላችንም የሚያጋጥመን ነገር ነው። መንገድ ዳር ላይ እንደዚህ ተመዘኑ የሚሉ ልጆች፣ የመኪና ክራውድድ ሰዓት ላይ መተው የዳቦ እያሉ የሚጠይቁ ልጆች እነዚህን ገቢ ያሰባስበው እንግዲህ
የእነሱ የበላይ አካል አለ፣ ለሱ ነው የሚሰጡት። እንደዛ ቀን ሙሉ ፀሐይ ሲመታቸው እንደዛ ከፖሊስ ከሰው ጋር ተጣልቶ የሚያመጡትን ብር ሰብስበው ለሰውየው ነው የሚሰጡት። እኔ እንደዚህ አይነት ድርጊት ይደረጋል ብዬ አንድ ቀንም አስቤ አላውቅም። እንደዚህ ልጆችን ከክፍለ ሀገር ከእናት ጉያ እየነጠሉ እያመጡ ጉልበታቸውን እየበዘበዙ ቤተሰብም እንግዲህ እኮ ከእነሱ እንግዲህ የቤተሰቡም ነው የሚገርመኝ ህፃን ልጅ እየላከ እነሱ ገና ልጅ ያስተዳድረኛል ብሎ መጠበቅ ራሱ በጣም የሚያሳፍር ነገር ነው። የቤተሰብ ራሱ ጥፋት ነው ይሄ። ልጅ ገና በዚህ እድሜው ሰርቶ ይልክልኛል ማለት እንግዲህ የመጣው ልጅ የሆነ ትንሽ ረዘመ እንጂ በጣም ህፃን ልጅ ነው፣ ፊቱ ያስታውቃል። በዛ ላይ ደግሞ ፊቱ እንደዚህ በላልዞ ምናምን በጣም የሚያስጠላ ሁኔታ ላይ ነው ያለው። እንግዲህ እስኪ ወደ አቶ ዳንኤል እንመልሳችሁና እስኪ እሱንም አንዳንድ ጥያቄ የምንጠይቁ ይሆናል። ተከታተሉ። እሺ እንግዲህ አቶ ዳንኤል ማለት እንግዲህ እዛ ቤት ውስጥ ወደ 50 ምናምን የሚደርሱ ልጆች አሉ ብለህናል እና 50 ልጆች ያሉት በምን አይነት የእድሜ ክልል አቬሬጅ ውስጥ ነው አንተ ስታስበው ማለት ነው? አዎ ቅድም ብያለሁ። ይሄ ልጅ ካሉት ውስጥ ከፍ ያለ ነው። ያው ይሄ ማለት ሌሎቹ ከዚህ በታች ናቸው የሚሆነው። ይሄም ልጅ ነው። አዎ በጣም ልጅ ነው። አዎ ያው ቁመቱ ትንሽ ከፍ አለ እንጂ ህፃን ልጅ ነው። ያው በተለያየ እንዴት ነው ኤጁን ስገምትልህ 10 11 9 ምናምን የሚሆኑ አካባቢ ናቸው። ሴቶችም አሉ ሴቶችም አሉ። አዎ ትናንሽ ሴቶች ወይስ ትንሽም ህፃናቱም ሴቶች አሉ። እነዚህ መንገድ ላይ አባት ዳቦ ግዛልኝ የሚሉት አሉ፣ አገር ላይ ድፍት የሚሉት የሚያለቃቀሱት ምናምን እነሱ ናቸው። አሁን በጣም ህፃናት ናቸው። ከፍ ከፍ የሚሉትም አሉ። እኔ እኮ የገረመኝ ነገር እኮ አሁን እነዚህ ልጆች እኔ በደንብ አስተውላቸዋለሁ መንገድ ላይ እና በጣም ህፃን ልጆች ናቸው። በጣም ግን እኔ ያው የሚጠይቁትም የሚያደርጉትም ነገር ለራሳቸው እንደሆነ ነበር ማስበው። ለካ እነሱም ከነሱም እየተቀበለ እንዲህ ከእጃቸው የሚነጥቅ ሰውም አለ። አዎ የሚገርም ነው። ትንሽ ይሄ ከህሊና በላይ ነው። የሚገርም ነገር በጣም የሚያሳዝን ታሪክ ነው። እና እስኪ እሺ ማለት አሁን እዛ ቤት ውስጥ ልጆቹ ላይ ሲደረግ ያየው ለየት ያለ ድርጊት አለ? ያው ምግብም እንግዲህ እንዳለን ከሆነ ምግብም እንደማይሰጣቸው ነው፣ በቀን አንዴ ምናምን ቢያበላቸው ነው። እና ለየት ያለ የሚደረግባቸው ድርጊት አለ? ግልጽ የሆነ ነገር ነው። ምንም ገመት የምትችለው ነገር ነው። ማለትም ብዙ የታዘብኳቸው ነገሮች አሉ። ለምሳሌ አንድን ሰው ቀኑን ሙሉ እንደዚህ አይነት ስራ ስታሰራው ቆይተ ምግብ መከልከል ማለት በጣም የሚገርም ነገር ነው። ከዛ ውጭ ደግሞ እነዚህ ህፃናት ሴቶች ደግሞ ትንሽ ሳስበው የሆነ የፆታዊ ነገር ራሱ ይሄ የሚደፍሯቸው ምናምን ይመስለኛል። ትናንሾቹ ወይስ? አዎ እነዚህ ከፍ ከፍ የሚሉትን እኮ ከፍ ከፍ ያሉ ሴቶች አሉ። ከዛ ደግሞ እነዚህ ህፃናቱም ደግሞ በየጊዜው አዳዲስ ፊት ነው የማየው። ዛሬ ያመጣቸው ነገ የሉም፣ ነገ ያመጡ እና ይሄ ኩላሊት መሸጥ ምናምን የሚባል ነገር አለ አይደለ? ሰዎች ልጆቹን ሽጠው ያው ኩላሊታቸውን ያወጣሉ፣ እነሱም ተጠቃሚ ይሆናሉ። ይሄ በጣም ከህሊና በላይ ነው። በጣም በቃ ይሄ ሰው ሆነ ስጋ ለበሰ እንጂ ራሱ ዳቢሎስ ነው ብዬ ነው የምወስደው። በቃ እኔ ማለት አሁን ለምንነግረኝ ነገር ምን ያህል እርግጠኛ ነህ? እንግዲህ አልፎ ተርፎ ድርጊት መፈጸማቸው ሲያንስ ኩላሊት እስከመሸጥ ምን ያህል እርግጠኛ ነህ በዚህ ድርጊት? ዋናው እስኪ እነሱ ዋና መሪያቸው እዛው አካባቢ ነው የሚውለው ወይስ ምንድን ነው? አዎ እሱ ትንሽ ታክሲ ሹፌር ነው። ታክሲ ሹፌር ነው። እኔም ከአንተ ጋር ተግባባላችሁ በደንብ? ምንም ከሰው ጋር የሚግባባ አይነት አይደለም። አውሬ ነው በቃ በጣም ጭራቅ ነው። ማለት እኔም ራይድ ነው የምሰራው። ኤኒታይም መውጣበት አጋጣሚዎች አሉ። ሌሊትም ሲደወልልህ ለፍቶ አደር ነኝ እኔም ገብተኋላ እና አንዳንዴ ሌሊት በመውጣበት ሰዓት በመኪና ጭነዋቸው እነዚህን ያልኩህን ህፃናቶቹንም ከፍ ያሉትንም ምንም ሲወጣ ይዘው ሲገባ ያገኘዋለሁ። አንዳንዴ ደግሞ ይዘዋቸው ሲወጣ ደግሞ እንደዚህ ደግሞ አያለው። እነሱ ጋር ለቅሶ ነው የምትሰማው በቃ ማለት። ይህንን በምትሰማ ሰዓት አንተ የሆነ ድንገት የመግባት የመጠየቅ አጋጣሚ አልነበረም? አዎ እሱን ራሱ ይሄ ያልኩህን ሰውዬ ለመጠየቅ ለማውራት ጠጋ ብዬ እንትን ለማለት ሞክሬ ነበረና በጣም ንቀት አለበት ለሰው ልጅ። በጣም ነው የሚገርመው። ምንም ከሰው ጋር የኖረም አይመስለኝም። ጠጋ ብዬ ለማውራት ስሞክር በጣም በንቀት ነው የሚያየኝ። ምንም ጊዜ ሊሰጠኝ አልቻለም። ገላምጦ ምናምን ነው የሚያልፈው እና ይሄ ነገር
ከኔ አቅም በላይ ነው ብዬ ያው ወደ እናንተ እንትን ለማለት ነው የመጣሁት። አዎ ስለዚህ ከዚህ በፊት ይህን ነገር እንደሰማ ወደ ፖሊስ የሚሄድ አጋጣሚ ምናምን ወይ ሌላ ሰው የመናገር አጋጣሚ አልነበረም? ቀጥታ ወደኛ ጋር ነው የመጣኸው? አዎ ማለት እነዚህን ነገሮች ከተለያዩ ሰዎች ከተለያዩ ሚዲያዎች ለማየት ሞክሬ ነበር። የእናንተን ስራ ከዚህ በፊት እንደዚህ የተበደሉትን የተጎዱትን ሰዎች ደርሳችሁላቸው ፍትህ አሰጥታችኋልና የእናንተን ስራም ሳይ እንደዚህ ጋር ብሄድ ለነሱ እንደዚህ በተመሳሳይ ችግራቸውን ሰምታችሁ ተረድታችሁ ፍትህ እንደምታሰጡ እርግጠኛ ስለሆንኩ ነው ለእናንተ የመጣሁት። እሱ ልክ ነህ። ያው እኛም እንግዲህ ይህንን ነገር ሰምተን ወደ መፍትሄ ሳንገባ ይህንን አሁን ያልከኛን ሰው እንደዚህ ህፃን ልጅ ላይ እንደዚህ ሰብአዊ ድርጊት አልፎ ተርፎ እስኪ እኔ በጣም ግራ የገባኝ ነበር። እንደዚህ ኩላሊት እስከመሸጥ ያልከኝ ነገር ትንሽ ስላወዛገበኝ ነው። ትንሽ እዚች ላይ ግልጽ ብታደርግልኝ። ማለቴ በዚህ ጉዳይ አንተ ማስረጃ አለ ወይ? የሰማኸው ነገር አለ? ማለት በጣም ትልቅ ነገር ነው የነገርከኝ። ልጆቹን እንደዚህ ጉልበት ከመበዝበዝ አልፎ ጭራሽ ኩላሊታቸውን እስከመሸጥ በጣም ከባድ ነገር ነው እየነገርከኝ ያለው። አዛ ቤት ውስጥ እስኪ እነዚህን ህፃን ልጆች እንደዚህ የሚያደርጓቸው ከሱ በተጨማሪ ስንት ሰዎች ነው ያሉት? አዎ ከሱ ጋር የተደራጁ እንትን ይኖራሉ። አዎ 5-6 በላይ ሆኑም ብለህ ነው። የሁሉ ጊዜ የዛ ግቢ ውስጥ ነው የሁሉ ነገር እያየ ዘም ማለቱ እኔ ተገቢ ነው ብዬ አላስብም። የፈለገ ያክል ቢሆን እኮ ያው አካባቢው ላይ ፖሊስ ጣቢያ አይጠፋም አይደለ? እንደዚህ ህፃን ልጅ ላይ እንደዚህ ኢሰብአዊ ድርጊት እየተሰራ እያየ እንግዲህ የማንም ውስጥ የማንም አንጀት የማይችለው ነገር ነው። እንግዲህ በህፃን ልጅ ሩጥ ብለህ እንኳን ሄደ ፖሊስ ይዘህ ብትመጣ ትንሽ ነገሩን ተከታትሎ የሆነ የማዳን ነገር ሊፈጠር ይችላል። እና ያው ሁሉ ጊዜ ሁሉ ነገር እየተፈጠረ ዘመ ማለት አንተም ልክ አይደለህም። ያው ቅድም ብያለሁ እኔ ከዚህ በፊት እንደውም ልጆቹን የሚረዳቸው እንዴት ነው አስጠግቷቸው እየኖረ ምናምን ነበር የመሰለኝ። በዛ ላይ እኔ ከሱ ጋር የምንገናኝበት ስንት ጊዜ ነው? በመጀመሪያ ስንት ጊዜ ነው እዛ ግቢ አንተ? 1-3 ወር ነው የቆየሁት። ገና አጭር ጊዜ ነው። ግን ከሱ ጋር ደግሞ የሚያገናኘን ነገር ደግሞ የለም። ያው እኔ ቅድም ብያለሁ ጠዋት ወጥቼ ማታ ነው የምገባው። ከመጀመሪያም ራሱ እዚህ ስገባ ለደላላው ነው የነገርኩት። ደላላውም ብቻህን ነው ወይ አብሮህ ማን አለ ምናምን አለኝ። እኔ በቃ ጠዋት ወጥቼ ማታ ነው የምገባው አልኩት። ከማንም ጋር አልነካካም ጸባይም አያስቸግርም ብዬ ነገርኩት። ጠዋት ወጥተህ ማታ የምትገባ ከሆነ ችግር የለም ብሎ አስገባኝ። ያው እንዳልኩ ጠዋት ወጥቼ ማታ ነው የምገባው። አንዴ ግን ከሰውየው ጋር የሚገርም ነገር በጣም ትንሽ ህሊናዬን የነካው ነገር እነዚህ እንስቶቹን ሴቶቹን በጣም ነው የሚጨቁኗቸው። በጣም በቃ ይመታቸዋል። ቅድም እንዳልኩ ይሄ ጾታዊ ትንኮሳዎች እስከ መድፈር ድረስ ምናምን እንደሚያደርሳቸው በ40/60 አከፋፈል በጉጉት ሲጠበቅ የነበረው የብዙዎቻችሁ ፍላጎት የሆነው አዲስ ሳይት በመገናኛ ጫካ ፕሮጀክት ላይ ይዘንሎት መተናል። ከ35% እውነተኛ ቅናሽ ጋር ከስቱዲዮ እስከ ባለ 3 መኝታ ድረስ የቤት አማራጮች አሉን። በአንዴ ለምትከፍሉ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር። በአንዴ መክፈል ለማትችሉ ምቹ የክፍያ አማራጮችም ይዘንሎት ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። በተጨማሪም የንግድ ሱቅ ቡልጋሪያና ሳር ቤት ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ውጭ ሀገር ለምትኖሩ ደንበኞቻችን ወኪል ሳያስፈልጎት ውሉን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ 0981818162 ይደውሉ። እንግዲህ ላቋርጥህና እስከ መድፈር ደረጃ ያልከን እንግዲህ እዛ ቦታ ላይ ተለቅ ያሉ ሴቶችም እንዳሉ ነግረኸኛል። ከእነሱ ጋር ነው ይህን ድርጊት የሚያደርገው? እሺ ቀጥል። እና አንዴ በጣም ቀን ላይ ስመጣ በጣም በቃ በጥፊ መቶ በጣም እንደዚህ አሽቀንጥሮ በጣም ሲወረውራት ምናምን የደረሱ ነው። እና ተው እንዴት እንደዚህ ታደርጋለህ? ምንድን ነው የተፈጠረው ብዬ ለማገራገል መሀል ለመግባት ለማስማማት ሞክሬ ነበርና ከኔ ጋርም በቃ አላስፈላጊ ነገር ወለወላ ተደራርሰናል። በጣም ግብ ተፈጥሯል። በጣም የማይሆኑ ነገሮች ወለወላ ተደራርሰናል።
ቅድም እንዳልኩ ሰውየው በጣም በቃ ጭራቅ ነው። ምንም ከሰው ጋር የሚገጥም አይነት ሰው አይደለም እና ከኔ ጋር ሁሉ አላስፈላጊ ነገሮች ደርሰናል። ከዛ በኋላ ግን እነዚህ ሴቶቹን አረጋግቼ በቃ አባብዬ ምን ብዬ ለመጠየቅ ስሞክር እነዚህን ነገሮች ወለወላ እንደሚፈጽምባቸው በጣም እያለቀሱ በሚያሳዝን ልብ በሚነካ መንገድ ነው የነገሩኝ። እንግዲህ እኔ አሁን ትንሽ ግር እያለኝ ያለው ነገር እንግዲህ በመሀል ከተማ ውስጥ ያው አልፎ ተርፎ እንግዲህ ዳር እንኳን አይባልም እኮ ጀሙ ማለት እንደ መሀል ከተማ ነው የምትቆጠረው። እዚህ መሀል ከተማ ውስጥ ይህ ሁሉ ነገር ሲፈጠር ሰፈር ውስጥ ሰው የለም። ይህ ሁሉ ወደ 50 የሚጠጉ ህፃናት ልጆችን ሰብስቦ ይህ ሁሉ ተግባራት ይህ ሁሉ የማያስፈልግ ነገር ጉልበታቸውን እየበዘበዘ ይህ ሁሉ ነገር ሲያደርግ እንዴት ዝም ሊባል ይችላል? በመሀል ከተማ ውስጥ የሰፈር ሰው እንኳን የለም። በጣም የሚያስጠረጥር ነገር እኮ ነው። ይህ ሁሉ ልጅ አንድ ግቢ ውስጥ ማኖር ማለት እኮ በጣም ከባድ ነገር ነው። ሰው እንግዲህ ይህንን ጉዳይ አለመጠየቁ ምንም አለማለቱ እስኪ ማለት ትንሽ ስለሰፈሩ ትንሽ እስኪ ብትነግረኝ። ሰፈሩ ትንሽ ወደ ጀሞ አካባቢ ነው። ሁሉም በቃ እንጀራ ለመብላት ለፍቶ አደር ነው። በቃ ሁሉም ጠዋት ይወጣል ማታ ተመልሶ ይገባልና ጭር ያለ ሰፈር ነው። ሁሉም የራሱን እንጀራ ነው የሚያሯሩጠውና ማታ ስትመጣ ምንም እንትን የለም። ጠዋትም በጊዜ ነው የሚወጡት። ያው ልጆቹ በዛ ሰዓት ላይ ጭር ያለ ቦታ ስለሆነ ያችን እንትን ተጠቅሞ ይመስለኛል ሰውየው እነዚህን ነገሮች የሚሰራው። እሺ ወደኋላ መለስ ስላርግህና ቅድም አንድ የነገርከኝ ነገር ነበረ። ዛሬ ልጆቹ በየጊዜው እንደሚቀያየሩ ነግረኛል። ከሆነ ጊዜ በኋላ ሌላ ከሆነ ጊዜ በኋላ ሌላ ማለት አንዱ የት እየሄደ ነው አንዱ የሚመጣው ወይስ በላይ በላይ እየጨመረ ነው? የት እንደሚወስዳቸው አላውቅም። ይሄ ቅድም እንዳልኩ ይሄ እንዴት ነው ህፃናትን የመሸጥ ነገር ኩላሊት የመሸጥ ነገር አሁን ልጆቹን ትሸጣቸዋለህ። ከዛ ኩላሊታቸውን ሌላ የሚቀባበላቸው ምናምን ደግሞ ይኖራሉ። ግብረ አበሮቹ በጣም ብዙ ሊሆኑ ይችላሉ። እጁ ረጅም ነው የሚሆነው እና እንግዲህ ያው እዚህ ጋር የወንጀል ትንሽ ትልቅ የለም። በእርግጥ ልጆቹን ሰብስቦ እንደ ጉልበት ከመበዝበዝ አልፎ ትልቁና ዋናው ግፉና ወንጀሉ ደግሞ የልጆቹን ኩላሊት እስከመሸጥ። በእርግጥ ይሄ ጉዳይ የሆነ ጊዜ ላይ በጣም ሲናፈስ ነበር በሚዲያ ልጆች እየተሰረቁ ነው እንደዚህ ኩላሊት እየተሰረቀ የሚባል ነገር በጣም ሲናፈስ ነበረ። ግን የሆነች ጊዜ ላይ ተወራች። ከዛ በኋላ ኮምፕሊትሊ ስለዚህ ርዕስ ተነስቶ አያውቅም። ግን ይሄ ነገር አልቆምም። አሁንም እየተደረገ እንደሆነ ነው እየነገርከኝ ያለሁ ለእኔ። ለዛውም በህፃናት ልጆች ላይ ስንት ተስፋ ባላቸው ልጆች ላይ ቤተሰብ እኮ ልጄ ሰርቶ ያግዘኛል ወይ የሆነ ነገር ይሆንልኛል ወይ ይማራል ብሎ ነው እንግዲህ ከዛ የሚልከው። እንግዲህ ይህን ነገር ሲያደርግ ራሱ ነው መቼስ ሄዱ ክፍለ ሀገር ድረስ ቤተሰብን አሳምኖ የሚያመጣቸው። ቤተሰብማ እንዴት ነው ማደግ መለወጥ ይፈልጋል። ልጄ ሰርቶ እኔንም ይጦረኛል ይደግፈኛል ብሎ ነው የሚያስበው። መልካሙን ነው የሚያስበው። እንደዚህ አይነት የአውሬ ተግባር እንደሚፈጽም መገመት ከባድ ነው እኮ። እስኪ እንግዲህ ያው ጀሞ አካባቢ ነው ያለው ቦታው ብለህናል። እንግዲህ ወደዛ ቦታ እኛም ኃይላችንን እናጠናክረን እስኪ የእኛን ሰዎች ሰብስበን ሄደን የምንይዛቸው ይሆናል። መግቢያ መውጫ ሰዓቱን የምታውቀው ነገር ይኖራል? ጠዋት መጥቼ እኔ ማታ ነው የምገባው ብለኸኛል። እዛው አካባቢ ነው የሚውለው እሱ። ድንገት ሄደን ኮምፕሊት ነው ቀጥታ ሄደን እሱን ነው መያዝ ያለብን። ምንም የሚያስጠረጥር ነገር ማድረግ የለብንም የመሰወር ነገር እንዳይፈጠር። እንዳልኩ ሰውየው ሹፌር ነው። ያው ሌሊት ትራፊክም ስለሌለ ጥቅጥቅ አድርጓቸው ይወጣል። የሚፈልግበት ቦታ ላይ ጣል ያደርጋቸዋል። በሁለት ዙር ነው እንትን የሚላቸው። እንግዲህ 50 ልጅ መቼስ በአንድ ታክሲ ጠቅጥቁ በአንድ ሊወጣ አይችልም። በምንም ሂሳብ በሁለት ዙር ቦታቸው ላይ ራሱ ነው የሚያደርሳቸው ማለት ነው። ራሱ ነው የሚፈልግበት ቦታዎች ላይ ጣል ያደርጋቸዋል። ማታ ደግሞ ሲመለሱም ደግሞ ከየጣለበት ቦታ ላይ ያው ይለቅማል። መልሶ ደግሞ ወደ ቤት ያስገባቸዋል። ያው ይቆጥራቸዋል እንዳልኩ። በእርግጥ እስኪ የጠፋ ልጅ ምናምን የለም። ግን ይሄንን ነገር ለመዳፈር ትንሽ ከባድ ነው። ያው ቅድም የመጣውንም ልጅ ጥበቡን ለማውራት ስሞክርም እነዚህን ነገሮች ለመዳፈር ትንሽ ከባድ ነው በጣም። አሁን እንዴት ነው ጠፍተው ራሱ መልሶ ካገኛቸው በጣም ትልቅ በደል ነው የሚደረስባቸው። በቃ በጣም
ከባድ ነገር ነው የሚፈጠርባቸው እና ይህንን ነገር እንኳን የሚዳፈር ብዙ ልጅ የለም። እንግዲህ ያው ከተማውን የማያውቁት እንግዲህ ጠፍቶስ የት ሄዳሉ? በዛ ላይ ሕፃን ልጅ ናቸው እኮ እንግዲህ ያው ስንት ነገር እያለ እንደሚያስፈራራቸው እኮ ምንም ጥያቄ እኮ የለም። እሱ ነው እኮ የሚገርም ነገር እና ትንሽ ይህን ነገር ደግሞ ሳየው ትንሽ ልብ ይነካል። ህሊና ያለው ሰው ይህንን ነገር እያየ እየሰማ አያልፍም። ማለትም እኔም ትንሽ መነሻዬ ጎዳና ላይ ነበርኩኝ። እነዚህን ስራዎች ሰራ ነበረ። እኔም ማለት አንተም እነዚህን ስራዎች ነበር የምትሰራው በፊት ህይወት ላይ ወይስ? ትንሽ በጣም ተጎድቻለሁ። እኔም ሸክም ስራ ሰራ ነበረ። እነዚህ ሚዛኖችን፣ ብርቱካን፣ ይሄ ሙዝ ምናምን እሸጥ ነበረ። የሊስትሮ ስራዎችን ምናምን ሰርች ያለው እና በጣም ብዙ ነገር እኔም አልፌበታለሁ እና ወደ መርካቶ አካባቢ ነበረ እኔም እንትን ስል የነበረው እና በጣም በቃ ወጥሬ ድህነትን ማሸነፍ አለብኝ ብዬ በጣም ታትሬ ምሰራ ልጅ ነበርኩኝ። ይገርምሃል። እና እንደምንም አሁን ያስኳትንም መኪና በገቢ ነው እንትን እምላት እንጂ እኔ አይደለችም። ያው ቀስ በቀስ እንግዲህ ከእግዚአብሔር ፍቃድ ጋር ሰርተን የራሳችን ለማድረግ እንሞክራለን። ይስተካከላሉ። ከተሰራማ ማይሆን ነገር የለም። እና ይሄንን ሳይ ደግሞ የኔም ይሄ ያለፍኩበት ላይፍ ስላለ እንዴት ዝም ልበል ማለት ይሄ ነገር አሁን እኮ ግዴታ በዚህ አሁን ይህን ነገር እንትን ለማለት ግዴታ በዚህ ህይወት ውስጥ እኮ ማለፍ አለብን ማለት አይደለም። ልክ ነህ አንተም በእርግጥ ለልጆች ውስጥ ለልጆቹ መፍትሄ እኛ ጋር መታል። ግን ማንም ሰው ማንም በልጅ አንጀት በልጅ አይጨከንም ጭራሽ። እኔ እስከማውቀው ድረስ በፍጹም እኔ ጭራሽ ነው አስቤ የማላውቀውን ነገር የነገርከኝ። እኔ መንገድ ላይ አሁን ተመዘን የሚሉት አባ የዳቦ ምናምን የሚሉት እኔ ለራሳቸው የዕለት ጉርስ ነበር የሚመስለኝ። ግን ከነሱም ኪስ ከነሱም እጅ የሚጠብቅ ሰው መኖሩ በጣም ነው የሚያሳዝነው። ምን አይነት ዘመን ላይ እንደደረስን በጣም ከአእምሮ በላይ የሆነ ነገር ነው የነገርከኝ። እንግዲህ ስንት እኮ ተስፋ ስንት ህልም ያላቸው ልጆች ነው እኮ እዚህ እነሱ ባጭሩ እየቀጨ ያለው። ልለው የምለው ነገር እንዴት ነው ሰውየው ትንሽ ከባድ ነገር ነው። በቃ እንዴት ለበለ ይህን ሁሉ ልጅ መቼም ሲያስገባ ሲያስወጣ ብቻውን ነው ማለት ትንሽ ይከብዳል። እጁ ረጅም ነው የሚሆነው። ወይም ደግሞ የህግ አካላትም አብሮ እጃችሁ ይኖራል ብዬ እዚህ ላይ አስባለሁ እና ለእናንተም ለህይወታችሁ እንድትጠነቀቁ ፈልጋለሁ። ችግር የለም። እንግዲህ የእኛም ሚዲያ ስላየን የመጣኸው እና ከዚህ በፊት እንትን ያሉትንም ነገሮች መታወቅ ይመስለኛል። ያው እኛ እንደዚህ አይነት ወንጀለኞችን የምናጋለጥበት ሚዲያችን ነው እና ያው እኛም ዞሮ ዞሮ ስለ እውነት ነው የቆምነው። ማለቴ ያው ብዙ ወንጀለኞች አሉ። ብዙ ከሚታሰበው በላይ ብዙ ማሰብ ከምትችለው በላይ ብዙ ወንጀለኞች አሉ። ግን እንደኔ ከሆነ በልጅ እኔ አይጨከንም ነገር ያለው የወንጀል ትንሽ ትልቅ የለውም። ግን በልጅ ጭራሽ ነው የማይጨከነው። በጣም ከባድ ነገር ነው። ችግር የለም። ያው ለአንተም ቢሆን ሰውየው እንዳልከን ከሆነ ከባድ ነው ብለሃል። ለአንተ ምንም ያጨናንቅ ነገር የለም። የህግ ከለላም ልናደርግልህ እንችላለን እና አልፎም ተርፎ ደግሞ ይህንን ያልከውን በየቦታው እንግዲህ ተሰማርተው ነው የሚሰሩት ብለኸኛል አይደለ? ብዙ ግሩፖች አሉ። ብቻውንማ እነዚህ ነገሮች እንዴት ይሰራል? ስለዚህ ያው የመጀመሪያ ስራችን የሚሆነው እኛ አሁን ቀስ ብለን ተከታትለን ሄደን አንተም ቀስ ብለው ወደ ቤት እንደ መግባት ነገር ብለህ መኖርና ለመኖርን ቼክ ታደርግልናለህ። እኛም ከዚህ ሰብስበን ነው የምንሄደው። ቀጥታ እሱን የምንይዘው ይሆናል። ያው እሱ ከተያዘ ቀስ በቀስ ግብረ አበሮቹም ያው መውጣታቸው የማይቀር ነገር ነው። ሌላ ደግሞ አንተ ላይ ለሚፈጠረው ነገር ምንም የሚያጨናንቅ ነገር የለም። የህግ ከለላ እናደርግልሃለን። ያው የነገርከን ነገር በጣም ትልቅ ነው ማለቴ ትንሽ የሆነ አንዳንድ ሰው የሆነ ከእንትንም ላይ ቁጥሩ የሚችል ሰው አለ። ግን የብዙ ህፃናት ህልሞችን ብዙ ተስፈኞችን ነው እዚህ ጋር ለማዳን የመጣኸው እኛም ብለን እኛም ደግሞ እነዚህ ልጆች ቀጥታ የምናደናቸው ይሆናል። አብሯቸው ያለውንም ያን አረመኔ ሰውዬ በህግ ቁጥጥር ስር የምናውለው ይሆናል። ላለው ነገር ምንም ሀሳብ አይግባ። እኛ አለን ከዚህ በኋላ። ለህዝቡም ደግሞ ማስተላለፍ የምፈልገው ነገር ሁለት ነገሮች አሉ። ማለት እንዴት ነው ችላ እነዚህን ነገሮች ስናይ ምን አገባኝ ባንል
ወይም አላየውም አልሰማውም ብለን ከምንሄድ ምንድነው እየተደረገ ያለው ነገር የሚለውን ነገር ለማየት ብንሞክርና ለህግ አካላት ማቅረብ ብንችል ሰብአዊነት ቢሰማን ብዬ አስባለሁና ይሄን ለምትከታተሉት ህዝብ በሙሉ ለማስተላለፍ ሞክራለሁ። እነዚህ ነገሮች እኔም ደግሞ ለመናገር የሞከርኩት እናንተ ቀደም እንዳልኩ እነዚህን ወንጀለኞች እና ወንጀልን እንደምትከላከሉ ይሄ ሰብአዊነት እናንተንም እንደሚሰማችሁ እርግጠኛ ስለሆንኩኝ እነዚህን ደግሞ ይዛችሁ ለህግ አካላት ለፍትህ እንደምታቀርቡ ስለማመንኩኝና እርግጠኛ ስለሆንኩኝ ነው። በተጨማሪ ደግሞ አሁን ቀደም እነዚህ ነገሮች እንደነገርኩ ነው። ማንም ሰው ምን አገባኝ ባይል አያገባኝም የሚሉትን ነገሮች ችላ የሚሉትን ነገሮች ትቶ እንዳልኩ የኔነት ስሜት ቢሰማም በተጨማሪ ደግሞ እናንተም ከዚህ በኋላ ይሄን መረጃ ሲሰጣችሁ በሙሉ እምነት ነው። አሁን እንዳልኩ እነዚህ ሁሉ ህፃናት እነዚህ ሁሉ የደሃ አምባ በእናንተ ላይ ነውና ፍትህን ቶሎ ብታሰጡ ይሄ ጊዜ መውሰድ የሌለበት ነገር ነው። ማለትም እነዚህ ነገሮች አሁን ከታዩ ከተሰሙ ልጁንም እዚህ አምጥተን ለማናገር ሞክረናልና ቶሎ የማስወገድ ነገር እንዳይፈጠር ልጁ ላይ የሆነ ጉዳት ነገር እንዳይፈጠር መረጃዎችን የማጥፋት ነገር እንዳይኖር ቶሎ እናንተ ደግሞ በራሳችሁ በስራችሁ በምትሄዱበት መንገድ ሂዳችሁ ቶሎ ለፍትህ ብታቀርቡ እንዳትቀዛቀዙ ለማለት ነው። እና በእነዚህ ልጆች ህይወታቸው እንግዲህ አንዴ ነካክታችሁታል። በእናንተ ላይ ነው እንግዲህ ኃላፊነት የምሰጠው። ችግር የለም። እኛም ያው ጉዳዩ በተቻለን አቅም ተፋጥነን አሮሩጣን እንግዲህ ያው አንገብጋቢ ነገር ነው የነገርከን። እንዳልከን ከሆነ ተሳስቶም ጥበቡ እኛ ጋር እንደመጣ ወይ ቃሉ ለኛ እንደሰጠ ካወቀ ያው የሚያደርገው ነገር ግልጽ ነው። ልጁን የማሰወር ወይም ደግሞ ያው ማስወገድ ነው የሚሆነው። ስለዚህ እኛም በተቻለን አቅም ይሄንን ጉዳይ እንዳንገብጋቢነቱ መጠን እዛ ጋር ያሉት ህፃን ልጆች ናቸው ለነሱም ስንል የተቻለን ሙሉ እናደርጋለን። እኛም ኃይል አጠናክረን እንግዲህ አሁን ወደ ጀሞዳልከኝ ቦታ እንሄዳለን። ቀድመህ አንተ ሰውዬው ግቢ ውስጥ መኖርና ለመኖር ቀድመህ ቼክ የምታደርግልን ይሆናል። እሱ ካለ እኛ ዘለን እንገባለን። እሱን ቀጥታ በቁጥጥር ስር መኖር ይሆናል። ከዛ ቀጣይ ደግሞ ስራችን እንደነዚህ የሚጨቆኑ ህፃናትን እንዳልከን ከሆነ ግሩፕ አለ ብለና እነሱንም እያንዳንዱን መያዝ ነው። ስለዚህ አሁን ወደ ቤቱ የምንሄድ ይሆናል። ተመልካቾቻችን እንግዲህ ከዚህ በኋላ ቀጣይ ስራችን የሚሆነው ቀጥታ አሁን ሰውዬው ጋር ሄደን የሚያሰራን የሚሆነው ይወስደናል አቶ ዳንኤል ቤቱ ድረስ። እስኪ ተከታተሉ። ተመልካቾቻችን እንግዲህ በቅርብ ርቀት ላይ እየተከታተለው ነው ያለ ነው። በጥቆማ መሰረት እስኪ ሁለት በር ነው ያለው ግቢው በጀርባና በፊት። እኛ በጀርባ በኩል ነው እየሄድን ያለ ነው። ግማሽ ያህል ደግሞ በፊት ለፊት ሄዷል። አቶ ዳንኤልም እንግዲህ ቀስ ብሎ ግቢ ውስጥ ገብቶ ነው የደወለልን እሱ እንዳለ። እስኪ የምንከታተለው ይሆናል። ተከታተሉ ተመልካቾቻችን። እንግዲህ ያው ቀስ እያለ ወደዛ ጋር ሲገባ እያየሁ ነው ካሜራ ነው። ተከታተሉ እንግዲህ እኛ በጀርባ በር ነው የመጣ ነው። ሌሎቹ ኃይሎች ደግሞ በፊት ለፊት በር አሉ። ምንድነው? አረ በግ አምላክ ምንድነው? በግ አምላክ አንተ በነፃ ትንቀሳቀሳለህ። ምንድነው የምታወራው? ስለምታወራው ነገር አላውቅም። በግ አምላክ ቆሻሻ፣ በግ አምላክ አንተ ሌባ ምንድነው የምታወራው?